አንዴ ይህንን ድምጽ ስሙት። መኪና እንደዚህ አይነት ድምጽ ሲወጣ የዲናሞ ወይም ኦልተርኔተር ችግር አለ ማለት ነው። ስለዚህ የዚህ ችግር መንስኤ ምን እንደሆነና መፍትሄውስ ምን እንደሆነ በቀላሉ ነግራችኋለሁ። መካኒክ ጋር ሄዳችሁ በሺዎች የሚቆጠር ገንዘብ ከማውጣታችሁ በፊት ይህንን ቪዲዮ ተከታተሉ። ኦልተርኔተር ወይም ዲናሞ ድምጽ እያወጣ ከሆነ ችላ ማለት የለባችሁም። በዚህ ችግር ምክንያት መኪናው መንገድ ላይ ድንገት ሊቆም ይችላል። በመጀመሪያ የችግሩን መንስኤ እንመለከታለን። አንደኛ ቤሪንግ አልቋል ወይም ተበላሽቷል። ሁለተኛ ፑሊ ተለቋል ወይም ተጎድቷል። ሶስተኛ ቤልት ልቅ ነው ተሰንጥቋል ወይም ይንሸራተታል ቤልቱ። አራተኛ ዲናሞ ውስጥ ያሉ ክፍሎች መጎዳታቸውን ያመለክታል። ወደ መፍትሄዎቹ ስንሄድ አንደኛ የቤልት ጥብቅነትን መመርመር ነው። ቤልቱ ችንጋው ጥብቅ መሆኑን ማረጋገጥ። ሁለተኛ ቤሪንግ ወይም ፑሊ ከተበላሸ መቀየር። ሶስተኛ ኦልተርኔተር ቻርጅ እያደረገ መሆኑን በቴክኒሻን ማስመርመር ነው። አራተኛና ዋናው ድምጹን ችላ ማለት የለብንም። በጊዜ ካልተጠገነ ባትሪው እንዳይሞትና መኪናው መንገድ ላይ እንዳይቆም ፈጥኖ ማስመርመር ያስፈልጋል። ስለዚህ ይህ ነገር ከመከሰቱ በፊት እነዚህን ነገሮች ቼክ ማድረግ ከቻላችሁ መኪናችሁን ረጅም ዓመት የመያዝ አድቫንቴጅ አላችሁ ማለት ነው። ቪዲዮ እንዳይረዝም እዚህ ጋር እናበቃለን። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ